ጌታ የሚናገረኝን ስናገር በጣም በፍጹም ግልጽነት ነው። ስፔሲፊክ መሪውን ታርጌት ያደረገ ብዙ ነገሮች ይካሄዳሉ። እንደ አንድ መሰረት ሶስት ቤተክርስቲያን አባል የተሰጣቸውን የመመለስን የመምከርን የአባቶችን መጽሐፍ ቅዱሳዊ የሆነ መንገዶችን በየትኛው ለማድረግ የተካሄደውን በሙሉ እምቢ በማለት የሰውን ስም በተለያዩ ሚዲያዎች በመከራየት በመውጣት ስላጠላሹ ደንብና መመሪያ በሌላውም ከውን በፊትም በነበሩ ሰዎች ላይ ሲወሰድ የነበረውን እርምጃ ስለሆነ ነው የተወሰደው ማለት ነው። ይህን ጸያፍ ነገርን በተመለከተ አንደበታችን ሊለጎም የሚችልበት ምንም አግባብ የለም። ማንም ይሄንን እንዳይሞክረው ይሄንን ማሳወቅ እንፈልጋለን። ቀይ መስመራችን ነው። እሱ የተጣሰ ጊዜ የትኛውም ህግ አይሰራም እኛ ላይ መኖር ስለምንፈልግ። ኦኬ ጉዳዩ የህልውና ሲሆን የትኛውም ህግ አያቆምም ማንንም። እዚህ ሴት ልጅ በማህበር መካከል ሴትነቷ መጠበቅ አለበት። እንደ ወንዶች እኛ እንደምንሆነው ሁሉ መሆን የለባትም። አክሽኗም፣ ድርጊቷም፣ አነጋገሯም እኩል ቤት ቸርች ውስጥ መለፋለፍ፣ ከወንድ እኩል መነጋገር፣ በማህበር መካከል ተነስታ እኔ ጥያቄ አለኝ እንደዚህ አይነት ነገር እንዳትል፣ ጥያቄ ካላት ቤቷ ትጠይቁ ብሏል ጳውሎስ። ለዚህ የሴትነት ባህሪዋን አትልቀቅ ነው። የሴት ፓስተር፣ የሴት ሐዋርያ፣ የሴት ሽማግሌ የሚባል የለም። መጽሐፍ ቅዱሳዊ አይደለም። ከወንድ እኩል ቸርች ውስጥ መለፍለፍ መናገር አትችልም በማለት በሀገራችን ያሉ እጅግ በርካታ ከጌታ ያደመጡትን የሚናገሩ ነቢያትን ተከትሎ የተላለፈው ውሳኔም መነጋገሪያነትን ፈጥሯል። ጉዳዩን በተመለከተ መረጃ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። አስከትለን ከሰሞኑ ታላቅ ውዝግብን የፈጠረችው የመሰረተ ክርስቶስ ቤተክርስቲያን መሪዎች ላይ ክስ ቀረበባቸው። በግብረ ሰዶም እንቅስቃሴ ምክንያት እጅግ ብዙ አተካራ የተነሳባት የመሰረተ ክርስቶስ ቤተክርስቲያን የምትፈጽማቸው ተግባራቶችና መሪዎች ያደረጉትን ተግባር ተከትሎም ክስ ቀርቦባቸዋል። በቤተክርስቲያን መሪዎች ላይ የቀረበባቸው ክስ ምን ይሆን? መሪዎችስ የፈጸሙት ተግባር ምንድነው? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። አስከትለን ከመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት አስቸኳይ ምላሽ ተሰጥቷል። ቤተክርስቲያን እየተነሳባት ባለው ጉዳይ ላይ ለቤተክርስቲያን ምእመናን ምላሽም ተሰጥቷል። ጉዳዩን እኛም በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። አስከትለን ካውንስሉን ለበርካታ ዓመታት በጸሐፊነት ሲያገለግሉት የቆዩት ቄስ ደረጀ ጀንበሩ በካውንስሉ ቦርድ ሰብሳቢ ስፍራቸው መልቀቃቸው ተገለጸ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትልልቅ ውሳኔዎችን ያሳልፋል ተብሎ በሚጠበቅበት ስብሰባ ላይም ውሳኔውን አሳውቋል። የቄስ ደረጀ ጀንበሩ አዲስ ሹመትን ተከትሎ መረጃም አድርሶናል። በቆይታችሁ ታደምጡታላችሁ። በስተመጨረሻ የቤተ ክርስቲያን መስራችና ባለራዕይ ሆነው በተለያዩ ጊዜያት ሀገራዊና ዓለም አቀፋዊ ትንቢቶችን ሲናገር የምናደምጠው ነብይ ኤርሚያስ ሁሴን ስለ ሀገረ አሜሪካ የተናገረው ትንቢት አካልን ለብሷል። ነብዩ አስቀድሞ ጥፋት ከመምጣቱ በፊት መሪውና ህዝቡን በጸሎት አስቡ፣ ለአሜሪካ ይህ ጊዜ መልካም ጊዜ አይደለም እግዚአብሔር እንዲላል ሲል አስቀድሞ ህዝቡ ይነቃ ዘንድ ከጌታ የተቀበለውን ተናግሮ የነበረ ቢሆንም ነቅተን ባለመጸለያችን ትንቢቱ አካልን ለብሷል። ነብይ ኤርሚያስ ሁሴን ስለ አሜሪካ የተናገረው ትንቢት ምን ነበር? የትና እንዴት ባለ መልኩ ተፈጸመ? የሚሉትን በመረጃችን አካተን ይዘናል። በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ካውንስሉን ለበርካታ ዓመታት በጸሐፊነት ሲያገለግሉት የቆዩት ቄስ ደረጀ ጀንበሩ በካውንስሉ ቦርድ ሰብሳቢ ስፍራቸው መልቀቃቸው ተገልጿል። ቄስ ደረጀ ጀንበሩ የካውንስል ፕሬዝዳንት ሆነው ተመርጠዋል። የሃይማኖት ተቋማት ጉባኤ ቄስ ደረጀ ጀንበሩ የካውንስሉ ፕሬዝዳንት ሆነው በመሰየማቸው የተሰማውን ታላቅ ደስታም ገልጿል። ጥር 28 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ባካሄደው 5ኛ መደበኛ ጠቅላላ ጉባኤ ላይ ቄስ ደረጀ ጀንበሩ የካውንስሉ ፕሬዝዳንት ተደርገው በመሰየማቸው የኢትዮጵያ የሃይማኖት ተቋማት ጉባኤ የተሰማውን ልባዊ ደስታም በአክብሮት እየገለጸ ቄስ ደረጀ ጀንበሩ እንኳን ለዚህ ታላቅ የአገልግሎት ክብር አበቃዎት በማለት በድጋሚ ደስታውንም አብስሯል።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ላለፉት 5 የአገልግሎት ዘመናት በፕሬዝዳንትነት እንዲሁም የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን ሲያገለግሉ የነበሩትን ዶክተር ጣሰው ገብሬ ለሰጡት ታላቅ የመሪነት አገልግሎትም የኢትዮጵያ የሃይማኖት ተቋማት ጉባኤ ልባዊ ምስጋና ያቀርባል። የኢትዮጵያ የሃይማኖት ተቋማት ጉባኤ አዲስ ከተመረጡት የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ ጋር በቅርበት በመስራት በተለይም በሰላም ግንባታ፣ ግጭትን በመከላከልና በመፍታት እንዲሁም በማህበራዊ አገልግሎት ዘርፎች የተሻለ ውጤት ለማስመዝገብ ከምንጊዜውም በላይ ዝግጁ መሆኑን ያሳውቃል። በተያዘም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ባካሄደው 5ኛ ጠቅላላ ጉባኤ ላይ ዶክተር ቤተ ማርያም መንግስቱና መጋቢ ታሪኩ ብርሃኑ ምክትል ፕሬዝዳንት እንዲሁም መጋቢ ዶክተር ጌትነት ለማ የካውንስሉ ጠቅላይ ጸሐፊ አድርጎ በመሰየሙ ጉባኤያችን የተሰማውን ደስታ እየገለጸ መልካምና የተባረከ የአገልግሎት ዘመን እንዲሆንላቸው ልባዊ ምኞቱን ይገልጻል በማለት በቄስ ደረጀ ጀንበሩ የስልጣን ሽግግር ወይንም ደግሞ ምክትል ፕሬዝዳንት መሆናቸውን ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲህ ባለ መልኩም መልእክቱን አስተላልፎ ተመልክተናል። ታዲያ እኛም በሚዲያችን ስም ለቄስ ደረጀ ጀንበሩ መልካም የሥራ ዘመን እንዲሆን እየተመኘን ወደ ሌላኛው መረጃችን አለፍን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሴት ፓስተር የለም መጽሐፍ ቅዱስ ውስጥ። የሴት ሐዋርያ የሚባል የለም። የሴት ሽማግሌ የሚባል የለም። ስነ ተፈጥሮም አይፈቅድም ማለት ነው። ሴት ልጅ በምንም አይነት ሁኔታ ማህበር ሰብስባ ጉባኤ ሰብስባ ፓስተር ልትሆን አትችል። ፓስተር ልታደርግ አትችልም። ማህበሩ አቅሙ የላትም አይደለም፣ ቴዎሎጂ አልተማረችም አይደለም፣ ሴት ናት። በቃ ሴት ስለሆነች ያንን መሆን አትችልም። ተፈጥሯዊ ነው። ከተፈጥሮ ጋር የሚጋጭ ነው። ከመጽሐፍ ቅዱስ ጋር የሚጋጭ ብቻ ሳይሆን ከተፈጥሮ ጋር የሚጋጭ ነው። ለዚህ ደግሞ ይቅርታ አልጠይቅም እህቶች። የሴት ፓስተር፣ የሴት ሐዋርያ፣ የሴት ሽማግሌ የሚባል የለም፣ መጽሐፍ ቅዱሳዊ አይደለም፣ ከወንድ እኩል ቸርች ውስጥ መለፍለፍ መናገር አትችልም በማለት በሴት ነቢያትና ሐዋርያት ላይ ያልተጠበቀ ውሳኔም ተላልፏል። ታዲያ ይህንን መልእክት ያስተላለፈውም በተለያዩ መንፈሳዊ አስተምሮቶቹ የምናውቀው መጋቢ ዳዊት ፋሲል ሲሆን ሴት ልጅ በማህበር መካከል ሴትነቷን መጠበቅ አለባት፣ እንደ ወንዶች እኛ እንደምንሆነው ሁሉ መሆን የለባትም። ድርጊቷም አነጋገሯም ከወንድ እኩል ቤት ቸርች ውስጥ መለፍለፍ መነጋገር፣ በማህበር መካከል ተነስታ እኔ ጥያቄ አለኝ እንደዚህ አይነት ነገር ጥያቄ ካላተም ቤቷ ትጠይቅ፣ የሴትነት ባህሪዋን አትልቀቅ ነውና አሁን ካለው የቤተክርስቲያን ሁኔታ ጋር ስናስተያይ ከቃሉ ውጪ ነው። ለምሳሌ የሴት ፓስተር፣ የሴት ሐዋርያ፣ የሴት ሽማግሌ የሚባል የለም፣ መጽሐፍ ቅዱስም ስነ ተፈጥሮም አይፈቅድም፣ ከቃሉ ውጪ ነው። ሴት ልጅ በምንም አይነት ሁኔታ ጉባኤ ሰብስባ ፓስተር ልትሆን አትችልም በማለትም መጋቢ ዳዊት ፋሲል በሴት ነቢያት፣ በሴት ሐዋርያ እንዲሁም የቤተክርስቲያን ሽማግሌዎች ላይ ያለውን ምልከታ እንዲህ ባለ መልኩ ያስተላለፈ ሲሆን ይህን ጉዳይ ተከትሎ በሀገራችን ያሉ የሴት ነቢያት እንዲሁም ሐዋርያቶች ዘንድ የሚነሱ ምላሾች ካሉ ተከታትለን ወደ እናንተ መናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ይሄንን ነገር ለመቃወም በመሰረቱ የወንጌል አማኝ ክርስቲያን መባል አይጠይቅም። ኢትዮጵያዊ መሆን በቂ ነው። ሌላው ነገር ደግሞ እናንተ በቤተ ክርስቲያን ውክልና የላችሁም፣ እንደዚህ ማናችሁ እንደዚህ የሚባል ነገር አለ። አሁንም መላልሰን የምንለው ነገር ምንድነው? የቤተ ክርስቲያን መተዳደሪያ ውስጠ ደንብ፣ ሌሎችም መመሪያዎች በአሰራር ከአገር ሕግ ጋር የተጣጣሙ መሆን አለባቸው። ሁለተኛ ደግሞ ይህን ጸያፍ ነገርን በተመለከተ አንደበታችን ሊለጎም የሚችልበት ምንም አግባብ የለም። ማንም ይሄንን እንዳይሞክረው ይሄንን ማሳወቅ እንፈልጋለን። ቀይ መስመራችን ነው። እሱ የተጣሰ ጊዜ የትኛውም ሕግ አይሰራም እኛ ላይ መኖር ስለምንፈልግ። ኦኬ ጉዳዩ የህልውና ሲሆን የትኛውም ህግ አያቆምም ማንንም። ከሰሞኑ ታላቁ ውዝግብ የፈጠረችው የመሰረተ ክርስቶስ ቤተክርስቲያን በመሪዎቿ ላይ ክስም ቀርቦባቸዋል። በግብረ ሰዶም እንቅስቃሴ ምክንያት እጅግ ብዙ አተካራ የተነሳባት የመሰረተ ክርስቶስ ቤተክርስቲያን የምትፈጽማቸው ተግባራቶችና መሪዎቿ ያደረጉትን ተግባር ተከትሎ ክስም ተሰንዝሮባቸዋል። ይህ ክስም እንዲህ የሚል ነው።
ይድረስ ለመሰረተ ክርስቶስ አስተዳደር መሪዎች ጉባኤ መጋቢ ደሳለኝ አበበና መጋቢ ጌሹ ጀቤቻ የቤተ ክርስቲያን መግለጫ ከግምት ባለማስገባት ይጠየቁ። በቅርቡ ዶክተር ስዩም አንቶኒዮስ በወንድም ሰለሞን ገብረ ማርያምና በወንድም አሰፋ ደሜ ከመሰረተ ክርስቶስ ቤተ ክርስቲያን አባልነት የታገዱበት ዋናው ምክንያት ቤተ ክርስቲያን ግብረ ሰዶማዊነትን ከተቀበሉ ተቋማት ጋርም የነበራትን ግንኙነት ማቋረጧን በተመለከተ ያወጣውን መግለጫ ከግምት ባለማስገባታቸው እንደሆነ ተጠቅሷል። እጃችን የገቡ ማስረጃዎች እንደሚጠቁሙ ከሆነም የቤተ ክርስቲያን መግለጫ ከግምት አለማስገባት ለእንደዚህ አይነት እግድ የሚያበቃ ከሆነ ከሁሉም አስቀድሞ መጠየቅ ያለባቸው የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበና መጋቢ ጌሹ ጀቤቻም ናቸው። ቀደም ሲል ቤተ ክርስቲያኑ ግብረ ሰዶማዊነትን ካካተቱት ሜኖናይት ተቋማት በተለይም ከኤምቢኤስ ጋር የነበራትን ግንኙነት ያቋረጠችበት ምክንያትም በተራ ቁጥር 4 ላይ የተቀመጠው እንደዚህ የሚል ነበር። አራተኛው የአንባፕቲስት ሜኖናይት የመጽሐፍ ቅዱስ ሴሚናሪ እንደ አውሮፓውያን አቆጣጠር ከ1976 ዓ.ም ጀምሮ ከ13 በላይ ለሆኑ የቤተ ክርስቲያናችን ቁልፍ መሪዎችና አገልጋዮችም ነፃ የትምህርት ዕድል በመስጠት ትልቅ አስተዋጽኦ የነበረው ሴሚናሪም ነው። ሆኖም ከቅርብ ጊዜ ወዲህ በአካታች ሰበብ ለተመሳሳይ ጾታ ግንኙነት እንደ ማንኛውም መብት በመቀበሉ ምክንያት የነበረውን የሁለተኛ ዲግሪ ፕሮግራም ሙሉ በሙሉ የተቋረጠ መሆኑን ጉባኤው አረጋግጧል። እንግዲህ በመግለጫው የተነገረው ግንኙነት የተቋረጠውም ከኤምቢኤስ የተመሳሳይ ጾታ ግንኙነት በአዎንታዊነት በማካተቱም ነው። ይህ መግለጫ ከተሰጠ በኋላ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ደሳለኝ አበበና የመሰረተ ክርስቶስ ሴሚናሪ ፕሪንሲፓል የሆኑት መጋቢ ጌሹ ጀቤቻም የግንኙነታቸው መቋረጥ በተመለከተ በቤተ ክርስቲያኑ መግለጫ የተጠቀሰው ምክንያት ከግምት ሳያስገቡ ከኤምቢኤስ ፕሬዝዳንት ዶክተር ዴቪድ ቦሻርት የገለጹት እንደዚህ በማለት እንደነበር ዴቪድ ቦሻርት የኤምቢኤስ ድረገጽ በጻፈው ጽሑፍ ላይም ይፋም አድርጓል። የዴቪድ ቦሻርት ጽሑፍ በግልጽ እንደተቀመጠው አንደኛ መጋቢ ደሳለኝና መጋቢ ጌሹ ጀቤቻ በኤምኬሲና በኤምቢኤስ መካከል የነበረው ግንኙነት በመቋረጡ በእጅጉ ማዘናቸው፣ ሁለተኛ ግንኙነታቸው የተቋረጠበት ምክንያት በቤተ ክርስቲያኑ መግለጫ እንደተገለጸው ከግብረ ሰዶማዊነት አካታች ጋር በተገናኘ ሳይሆን በግንኙነት ዙሪያ በማህበራዊ ሚዲያዎች ከተለቀቁት ሐሰተኛ ወሬዎችና ልክ ካልሆኑ ግንዛቤዎች የተነሳ እንደሆነ በሁለቱም መጋቢዎችም ተገልጿል። ከዚህ በላይ የመሰረተ ክርስቶስ ቤተክርስቲያን መግለጫ ከግምት አለማስገባት ይኖር ሲሆን መጋቢ ደሳለኝና መጋቢ ጌሹ ለግንኙነት መቋረጥ በቤተክርስቲያን መግለጫ በግልጽ የተቀመጠውን የግብረ ሰዶማዊነትን አካታችነት ምክንያት ለዴቪድ ቦሻርት ከመግለጽ ይልቅ ስለምን ማድበስበስን መረጡ? እንግዲህ ጉባኤው ከቤተ ክርስቲያን መግለጫ በተቃራኒ ለሚሰነዘሩ ሐሳቦች እርምጃ መውሰድ ከጀመረ እርምጃውን መጀመር ያለበት ከፕሬዝዳንቱና ከሴሚናሪው ፕሪንሲፓል ነው። ስለዚህም ህብረቱ አንደኛ መጋቢ ደሳለኝ መጋቢ ጌሹ ጀቤቻ በግንኙነት መቋረጥ ለምን እንዳዘኑ ይጠይቃቸው። ሁለተኛ የግንኙነት መቋረጥ በተመለከተ ለዴቪድ ቦሻርት ትክክለኛ ምክንያት ከመናገር ይልቅ ለምን ማድበስበስን እንደመረጡ ይጠይቅ በማለትም ኢንጂነር ጌታውን ሄራሞ በመሰረተ ክርስቶስ ቤተክርስቲያንና እንዲሁም ከመሰረተ ክርስቶስ ቤተክርስቲያን በታገዱት በኑ ዶክተር ስዩም አንቶኒዮ ጉዳይ ላይ ያለውን ግልጽ ሐሳብ እንዲህ ባለ መልኩ ያሰፈረ ሲሆን ከዚሁ ርዕስ ሳንወጣም የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትም አስቸኳይ ምላሽንም ሰጥተዋል። በምላሻቸው ላይ እንዳሉት ከሆነም በመንግስቱ እንድናገለግል የጠራን እግዚአብሔር ነው። እግዚአብሔር በማገልገል ጉዟችን ሰይጣን በመንገዳችን ላይ የሚጥላቸው ወጥመዶች ማወቅ አለብን። የኢየሱስ ክርስቶስ ታላቁ ተልእኮ ለመፈጸም ያለንን ንቁ ተሳትፎ ለማደናቀፍ ይፈልጋል። የመሰረተ ክርስቶስ ቤተክርስቲያን ለብዙ ዓመታት ለዚህ ተልእኮ በትጋት ስትሰራ ቆይታለች። እግዚአብሔር ስኬትም ሰጥቶናል። ሆኖም ሰይጣን ለታላቁ ተልእኮ ያለንን ቁርጠኝነት ይጠላልና ትኩረታችንን የሚከፋፍሉ ነገሮች በእኛ ላይ ለመጫን ይሞክራል። በቤተ ክርስቲያን ውስጥ ግጭቶችና መከፋፈል ሲፈጠሩ ሰይጣን ብዙውን ጊዜ እነዚህን አለመግባባቶች እንደሚያነሳሳ ወይንም እንደሚያቀጣጥል መገንዘብ አስፈላጊ ነው። የእግዚአብሔር ሕዝብ እንደመሆናችን መጠን በምላሶቻችን ማስተዋልና ጥንቃቄ ማድረግ አለብን። የቤተ ክርስቲያን አባላት አስተያየታቸውን የመግለጽና ከመሪዎቻቸው ጋር የመመካከር መብት አላቸው። ይሁን እንጂ ባለመግባባት ውስጥ እንኳን በቃላታችን በድርጊታችን ለእግዚአብሔር አክብሮት የተሞላበት መታዘዝና እንዲሁም ቤተ ክርስቲያንን ማክበርም ይጠበቅብናል።
ዛሬ የቤተ ክርስቲያናችን ፕሬዝዳንት እንደሆን እግዚአብሔር ጠርቶኛል። ነገ እዚያ አልሆንም ብዬ አጽንኦት መስጠት ፈልጋለሁ። በእግዚአብሔር የተጠራው የመሰረተ ክርስቶስ የቤተ ክርስቲያናችን ፕሬዝዳንት ይሆናል። እግዚአብሔር መሪዎችን ለቤተ ክርስቲያን ይሰጥም ነበር፣ አሁንም ሰጥቷል፣ ወደፊትም ይሰጣል፣ ይሾማል። መሪዎች ይመረጣሉ፣ ይሄዳሉ። ነገር ግን ቤተ ክርስቲያን ሁልጊዜም ትኖራለች። ከቤተ ክርስቲያን አመራር ጋር አለመግባባት በቤተ ክርስቲያናችን የሚከሰት ጉዳይ ነበር፣ ወደፊትም ይኖራል። ነገር ግን ከመሪዎች ጋር አለመግባባት ስለተከሰተ እስከ ዘመን ፍጻሜ ድረስ ታላቁን ተልእኮ ለመፈጸም የተነደፈውን የእግዚአብሔርን የቤተ ክርስቲያን አጀንዳ ችላ ማለት የለብንም። ለቤተ ክርስቲያናችን ያለን አክብሮት መቀነስ የለበትም። ስለዚህ የመሰረተ ክርስቶስ ቤተ ክርስቲያን ምእመናን በሙሉ ትኩረታችን ከታላቁ ተልእኮ ከፍታ ወደ ዝቅተኛ አጀንዳዎች ለማዞር ከሚሞክሩት የዲያብሎስ ዘዴዎችም በንቃት ራሳችንን መጠበቅ እንደሚገባን ላበረታታችሁ ፈልጋለሁ። ከትንንሽ አለመግባባቶች ባሻገር የእግዚአብሔር ታላላቅ እቅዶች እንድታዩና እግዚአብሔር በቤተ ክርስቲያናችን እየሰራ ያለውን መልካም ነገሮች እንድትገነዘቡ አድራላለሁ። ጌታ በጥበብና በማስተዋል ይባርከን በማለትም የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የሆኑት እንዲህ ባለ መልኩም ምላሻቸውን ሰጥተው ተመልክተናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሰው ነብይ ኤርሚያስ ሁሴን ጥር 3 2018 ዓ.ም በነበረው የእሁድ መደበኛ ጉባኤ ላይ እግዚአብሔር የምሰማውን እናገራለሁ በማለትም ከእግዚአብሔር የተቀበለውን መልእክት እንዲህ ሲል ተናገረ። እግዚአብሔር እንዲህ ይላል፣ የጊዜ ለአሜሪካ ቀላል ጊዜ አይደለም። የከተማ ተቃውሞ፣ የከተማ መረበሽ ይሆናል። ይህ የንስሐ ጥሪ ነው። ወደ እግዚአብሔር መመለስ ያስፈልጋል ሲሉ ተደምጧል። ነብይ ኤርሚያስ የተናገረውን ለትውስታ ያክል አድምጠን እንመለስ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መንፈስ የሚያሳየኝን እናገራለሁ። አይኖቻችን የተከፈቱ ይሁኑ። በአሜሪካን ሀገር ልክ እንደ ኮቪድ በየቦታው ሎክዳውን ያደርግ ነበር አይደል? ልብ አድርጉ፣ ኮቪድ ቫይረስ እያልኩ አይደለም። ልክ እንደዛ ከተማዎች መዝግቡ ከተማዎች፣ አንድ ከተማ ከአንድ ከተማ ሰልፈኞች እና ደግሞ ረብሸኞች አያለው። I don't know why it's not the right time. ትክክለኛ ሰዓት አይደለም ለአሜሪካ። በዛ ላሉ ህዝቦች ሁሉ ጸሎት እናደርጋለን። በዛ ላሉ ህዝቦች ሁሉ የእግዚአብሔር ጥበቃ ይለፍ። በዛ ላሉት ሁሉ የከተማ ረብሻ፣ የከተማ ንግድ ቦታዎችን፣ ሱቆችን፣ ፖሊሶችን መምታት፣ ማፈራረስ፣ መበታተን፣ ጩኸት፣ ያንን የእግዚአብሔር መንፈስ አሳይቶኛል። ዋው! እግዚአብሔር ጥበቃ ይለፍ። እንግዲህ ጌታ የሚናገረኝን ስናገር በጣም በፍጹም ግልጽነት ነው። ስፔሲፊክ መሪውን ታርጌት ያደረገ ዶናልድ ትራምፕ ታርጌት ያደረጉ ብዙ ነገሮች ይካሄዳሉ። ብዙ ነገሮች ስፔሲፊክ እግዚአብሔር ጥበቃን ያድርግ። ታዲያ ትንቢቱን እንዳደመጣችሁት ከተነገረ ብዙም ሳይቆይ በአሜሪካ ተፈጽሞ ተመልክተናል። ይህም በተለያዩ የአሜሪካ የዜና አውታር ገጾች ላይ የተዘገበ ሲሆን በጥቂቱ ያለውን ሁኔታም እናስመልክታችሁ። Live images from the Target Center in downtown Minneapolis, where anti-ICE protesters are gathered after marching through the brutal cold. Hundreds of businesses across the state are closed today in a show of solidarity. And dozens of faith leaders were arrested at the airport today. You can see some of them here let off in zip ties and loaded onto a school bus.
They're urging airlines to join the call to end the immigration crackdown. Despite the cold, protests got a little heated at the Whipple Federal Building. The sheriff's office used pepper spray after protesters threw snowballs at squad cars, breaking windows. Some were let off in handcuffs. Also today, federal agents defending their decision to detain this little boy. They say his father took off running and agents took care of him. I will say unequivocally that we are experts in dealing with children. Let me say that again, experts in dealing with children. March and rally through downtown Minneapolis, protesting ICE arrests in Minnesota. Our Frankie McLister joins us now from the Target Center. Frankie, certainly a cold day to march outside. That shows some commitment there. What are you hearing from demonstrators today? Yeah, guys, and that definitely didn't stop folks from coming out here. We are inside of the Target Center right now, where on my press badge it says the name of the event, and that is ICE Out of Minnesota, and what they say, a day of truth and freedom. We'll toss to some video right now because there was a march that led up to this entire gathering right here inside of the Target Center. This is a scene of what we saw earlier, folks gathering on what they are saying is a general strike today. As we know, many businesses are closed, or they say their reasons why they're open today. Minneapolis schools being closed today too, but they do have a teacher work day. So that brought a lot of folks out. The march started near the Commons, which is right smack dab near US Bank Stadium. It proceeded on 3rd Street up Hennepin, and then it landed right here at the Target Center. ታዲያ እንደተመለከታችሁት የተነገሩ ትንቢቶች ሆነው ተፈጽመው ከንፈር ከመምጠጥ ይልቅም አስቀድመን በእግዚአብሔር ፊት በንስሐ እንውደቅ። ዛሬም ከቁጣው ይልቅ ምሕረቱ የቀደመች የሰራዊት አምላክ እግዚአብሔር በቅዱስ ቃሉ ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ ሕዝቤ ራሱን ቢያዋርድ ቢጸልይ ፊቴን ቢፈልግ ከክፉ መንገድ ቢመለስ እኔ ከሰማይ ሰማለሁ ኃጢአታቸውንም እምራለሁ ምድራቸውንም እፈውሳለሁ ሲል ቅዱስ ቃሉ ይናገራል። ስለሆነም ዛሬም የጌታን ድምጽ ሰምታችሁ ካላችሁበት ውድቀት በንስሐ መመለስ እንዲሆንላችሁ መልእክትን ማስተላለፍ ወደድን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ